ሰላም ውድ የአስክሬን ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለየት ባለ የቴክኖሎጂ ሀሳብ መጥቻለሁ። ህይወት ታሪክ አወራችኋለሁ። ቪዲዮውን እንደምትወዱት እርግጠኛ ነኝ። እስከ መጨረሻው ተከታተሉ ዘንድ የአክብሮት ግብዣዬ ነው። ለቻናሉ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ስቲቭ ጆብስ የተወለደው የካቲት 24 1955 ዓ.ም በሳን ፍራንሲስኮ ካሊፎርኒያ ከተማ ውስጥ ነው። ወላጅ እናትና አባቱ ስቲቭን ሲወልዱት የኮሌጅ ተማሪዎች ነበሩ። ዜርፎር በቤተሰብ ጫና ምክንያት ማሳደግ አቅም ስላልነበራቸው ቀጥታ ለጉድፍቻ ሰጡት ማለት ነው። ስለዚህ በዛ መልክ እንዲያሳድጉት ለፖል እና ለክላራ ለተባሉ ጥንዶች ተሰጠ ማለት ነው። ማን? ስቲቭ ጆብስ። ስለዚህ እነዚህ ጥንዶችም ውለታ ወስደው ለትምህርት ሲደርስ ትምህርት ሊያስተምሩት፣ ኮሌጅም እንዲሁ ለኮሌጅ ሲደርስ ኮሌጅም ከፍለው ሊያስተምሩት ቃል ገብተው ስቲቭን ለማሳደግ የወላጅነት ኃላፊነቱን ወሰዱ ማለት ነው። ወላጆች ሲሊከን ቫሊ አካባቢ ነበሩ። ምናልባት ሲሊከን ቫሊ ማታውቋት ካላችሁ አሁን ላይ ያሉ ትላልቅ ዓለም ላይ ያሉ የቴክኖሎጂ ኩባንያዎች ያሉበት እነ ዩቲዩብ፣ እነ ማይክሮሶፍት፣ አማዞን፣ ራሱ አፕል፣ እነዚህ በቃ አሉ የሚባሉ ትላልቅ የቴክኖሎጂ ኩባንያዎች ያሉባት ከተማ ሲሊከን ቫሊ ነች። ስለዚህ የስቲቭ የጉድፍቻ ቤተሰቦች እዛ አካባቢ ይኖሩ የነበሩ ማለት ነው። በተለይ ባለቤቷ አሳዳጊው አባቱ የመኪና ጋራጅ ነበረው። ቦርድ ይቀይራል፣ ይጠግናል። ያንን ሲጠግን ደግሞ ስቲቭ ያየው ነበር ማለት ነው። በጋራጁ የሚሰሩ ስራዎችን ያይ ነበረ። ስለዚህ ስቲቭ ጆብስ ያኔ የኤሌክትሮኒክስ ፍቅር አደረበት ይላል ማለት ነው። ስለዚህ ስቲቭም ኤሌክትሮኒክስ ላይ መስራት እንደሚፈልግ ስለዚህ ቃል በገቡት መሰረት ስቲቭን እድሜው ለትምህርት ሲደርስ ትምህርት አስገቡት። ነገር ግን ያው ትምህርትን ብዙም አልገፋበትም። በተለይ ኮሌጅ ከገባ ከ6 ወር በኋላ ትምህርቱን አቋረጠው ነው የሚለው። ምክንያቱም የሚማረው ትምህርት ያንኛውን የሚያስበውን የሚወደውን ኤሌክትሮኒክስ ፍቅሩን ሊሰጠው ስላልቻለ ከ6 ወር በኋላ ድሮፕ አውት አደረገው ማለት ነው። የራሱን ክፍል ሰጡትና በነፃ እዛ ላይ ስራዎችን እንዲሰራ አደረጉ ማለት ነው። ያኔ ስለዚህ የፊደላትን አጻጻፍ ይማር ጀመር ማለት ነው። የፊደላትን አደራደር ተማረ ነው የሚለው። ስለዚህ ያኔ የተማራቸውን የፊደል አደራደር አሁን ላይ ራሱ ኢቭን ማክ የሚጠቀማቸው ፎንቶችን የሰራው ያኔ ነው ማለት ነው። አስቡት። ድሮፕ አውት አድርጎ ይህንን በራሱ ክፍል ውስጥ ሆኖ እየተለማመደ የኮምፒውተር ኪቦርድ ፎንቶቹን የሰራው ያኔ ነው የሚለው። ስለዚህ ከዚህ በኋላ በ1976 ዓመተ ምህረት ስቲቭ ጆብስ 21 ዓመት ሲሞላው ኤሌክትሮኒክስ ምህንድስና ተሰጥቶ ካለው ከጓደኛው ከስቲቭ ዋዝኒክ ጋር በመሆን አፕልን መሰረቱት ማለት ነው። ምክንያቱም ይሄ ጓደኛው ከዛ በፊት የሰራው ስራ ነበረ። ስለዚህ ያንን ስራ ወደ ገበያ አሻሽለው ቢሰሩት መሸጥ እንደሚችሉ ጓደኛውን አሳመነው። ማን? ስቲቭ ጆብስ ማለት ነው። ስለዚህ ከዚህ በኋላ በጋራ ተስማምተው እንደ አዲስ ሰሩና አፕል 1 እና አፕል 2 የሚባሉ ኮምፒውተሮችን ከሰሩ በኋላ ለገበያ ወጡት ወይም ደግሞ መሸጥ ጀመሩ። ስለዚህ በዚህ ልክ እየቀጠለ ያለ ኩባንያው ወይም ደግሞ የአፕል ኩባንያ ስራ አስኪያጅ ነው ደግሞ አፕል በታሰበለት ልክ እየሄደ አይደለም ብለው በማሰባቸው የዳይሬክተሮች ቦርድ የአፕል ኩባንያ ዋና ስራ አስኪያጅ ነው ደግሞ ስቲቭ ጆብስን ቀየሩት ማለት ነው። በጆን በሚባል ሰው ቀየሩት ማለት ነው። ስቲቭ ጆብስን ግን የዳይሬክተሮች ቦርድ ወይም ደግሞ የአፕል ኩባንያ የዳይሬክተሮች ቦርድ አፕል ኩባንያን ወደፊት ለመሄድ የስቲቭ ጆብስ ሀሳብ አያስኬድም፣ ክፍተት አሳይተሃል በሚል ራሱን መስራቹን አባረሩት ማለት ነው ከራሱ ድርጅት። አስቡት። እነሱስ ለማባረር ያስቡ፣ ራሱ ስቲቭ ጆብስ እሺ ብሎ ማለት በሀሳቡ መቀበሉ ላይ ገርማችሁ። ስቲቭ ጆብስ ከገዛ ድርጅቱ ከተባረረ በኋላ ግን የሚገርም አሁንም ብሎ አልተቀመጠም ማለት ነው። ከኩባንያው ከተባረረ በኋላ
ኔክስት የሚባል ሶፍትዌር ሰራ ነው የሚለው። አሁንም ከኩባንያው ከተባረረ በኋላ ኔክስት የሚባል ሶፍትዌር ሰራ። ይህ ሶፍትዌር ደግሞ የሚገርመው ማክ የሚባለውን ኦፕሬቲንግ ሲስተም ወይም ደግሞ ለአፕል ምርቶች ላይ ራን የሚያደርገውን ማለት በባለፈው ቪዲዮ ላይ ስለ ኦፕሬቲንግ ሲስተም ሳወራ የሰራሁት ቪዲዮ አለ። አንድ ቪዲዮ ተመሳሳይ እዩት። ማክ የሚባለውን ኦፕሬቲንግ ሲስተም ሲሰሩ የተጠቀሙት ይህን ሶፍትዌር ነው ማለት ነው። የትኛው ሶፍትዌር? ስቲቭ ጆብስ ከራሱ ድርጅት ተባሮ የሰራውን ሶፍትዌር ማለት ነው። አስቡ። የሚገርመው ግን ይሄ ብቻ አይደለም። ስቲቭ ጆብስ ከወጣ በኋላ አፕል እንዳሰቡት ስራዎችን እየሰራ አልነበረም ማለት ነው። ስለዚህ ምን ተወሰነ? በ1997 ዓመተ ምህረት ስቲቭ ጆብስ ወደ ነበረበት ወደ ኩባንያው ዋና ስራ አስኪያጅነት እንዲመለስ ተደረገ ማለት ነው። ስለዚህ ሲመለስ ግን ስቲቭ ጆብስ አስቡት ይችን ከኩባንያው ተባሮ የሰራትን ሶፍትዌር በ429 ሚሊዮን ዶላር ብር ገዝተውት ነው ወደ ኩባንያው የተመለሰው። አስቡት ከኩባንያው ቢባረርም ከኩባንያው ከወጣ በኋላ የሰራትን ሶፍትዌር ለነሱ ለማክ ኦፕሬቲንግ ሲስተም ግብአት ስለሆነች ይችን ሶፍትዌር በ429 ሚሊዮን ዶላር ገዝተውት ነው ወደ ኩባንያውም ዋና ስራ አስኪያጅነት የተመለሰው። አሁን ስቲቭ ጆብስ ቀጥታ ወደ ድርጅቱ ወደ ዋና ስራ አስኪያጅነቱ እንደተመለሰ የነበሩ አሰራሮችን በሙሉ ቀየራቸው ነው የሚለው። አላስፈላጊ ምርቶች ላይ አላስፈላጊ የነበሩ ነገሮችን በሙሉ ነው የሰራላቸው። እንደገና ደግሞ በአዲስ ፈጠራና ስልት ነው የተካቸው ነው የሚለው። ስለዚህ ከስቲቭ ጆብስ ወደ አፕል ከተመለሰ በኋላ አይማክ፣ አይፓድ፣ አይፖድ፣ አይፎን የሚባሉ ምርቶች መመረት ጀመሩ ማለት ልክ እነዚህን አሁን ባለው ልክ ዲዛይን ያደረጋቸው በአዲስ ፈጠራና ስልት ያኔ በ1997 ዓመተ ምህረት ስቲቭ ጆብስ ከተባረረበት ኩባንያ ከተመለሰ በኋላ ባደረገው ሪፎርም እና የአሰራር ስልት በመቀየር ነው ማለት ነው። እስኪ አሁን ደግሞ ስቲቭ ጆብስ ከተናገራቸው ታዋቂና ምርጥ ከሚባሉ ንግግሮች ውስጥ የተወሰኑትን ለማየት እንሞክር። 2005 ዓመተ ምህረት ስቲቭ ጆብስ በስታንፎርድ ዩኒቨርሲቲ ለሚመረቁ ተማሪዎች ንግግር አድርጎ ነበር ማለት ነው። ይሄ ያው የተለመደ ነገር ነው። ስኬታማ ሰዎች ልምዳቸውን እንዲያካፍሉ ይጋበዛሉ። ስለዚህ ስቲቭ ጆብስም ኮሌጅን ባይማር ዩኒቨርሲቲን ባይማር በራሱ ወጥቶ ግን ስኬታማ ስለሆነ ዩኒቨርሲቲ ላይ ለተማሩ ለሰዎች ንግግር አድርጓል ማለት ነው። ይህ ንግግሩ እጅግ በጣም አነቃቂና ያን ጊዜ ምርጥ ንግግር ተብሎ ተወስዶታል ማለት ነው። የመጀመሪያው ስለ ውድቀት ያነሳው ሀሳብ እጅግ በጣም የሚገርም ነው። በህይወታችን ውስጥ የሚገጥሙን ውድቀቶችና ክስተቶች ወደፊት የት እንደምንደርስ በወቅቱ ባናውቅም ወደኋላ መለስ ስናየው ግን ሁሉም ነገር ለበጎና ለትልቅ ስኬት እንደነበር የምንረዳበት ህግ መሆኑን አስረድቷል ማለት ነው። ምናልባትስ ያው መጽሐፍም እንደሚለው ሁሉም ነገር ለበጎ ነው አይደል የሚለው። ስለዚህ ስቲቭም ያለው እንደዛ ነው ማለት ነው። ሁለተኛው ስለ ማጣት ያነሳበት ሀሳብ ነው። ምክንያቱም አስቡት የራሱን የመሰረተውን ኩባንያ ስቲቭ ጆብስ አጥቶት ነበር ወይም ደግሞ ተባሮ ነበር። ግን አስቡት እስኪ አሁን ይሄንን ማጣት አስቡት። ሰው እንኳን የራሱን ድርጅት አጣው ብሎ የሆነ ያክል ብሬን አጣው የሆነ ነገር አጣው ብለን እኮ በጣም እንጨነቃለን አይደል? ነገር ግን ስቲቭ ጆብስ ከራሱ ድርጅት እንኳን ቢባረር በአዲስና ወደ የተሻለ ነገር ለመስራት ነው ያሰበው። እዛ ችግሩ ላይ ከውድቀቱ ላይ አላሰበም ነበር ማለት ነው። ስለዚህ ይህ ንግግሩም እጅግ በጣም ነው የሚወደደው። ሶስተኛውና እጅግ በጣም ተወዳጅ የሆነው ንግግሩ ደግሞ ስለ ሞት ያነሳበት ነገር ነው። ህይወታችን ውስን ነው። በዚህ ውስን በሆነች ጊዜ ውስጥ ግን ለሌላ ሰው ህይወት ሳይሆን መኖር ያለብን የራሳችንን የውስጣችንን ድምጽ ነው መኖር ያለብን የሚል ሀሳብ አነሳል። እንግዲህ እነዚህ ከስቲቭ ጆብስ ምርጥ ንግግሮች ውስጥ የተወሰኑት ናቸው። ሌሎችም አሉ። ምናልባት ሌሎች ቪዲዮዎቹንም ማየት ትችላላችሁ። እኔ ግን በዋናነት እነዚህ ሶስቱ ነገሮች በህይወታችን ውስጥ
ሁልጊዜም ብዙ ጊዜ ሀብል ስለሚያደርጉ እንማርባቸዋለን ብዬ ስላሰብኩ ነው ያመጣኋቸው። ሌላውና የመጨረሻው ንግግሩ የስቲቭ ጆብስ በ2011 ዓመተ ምህረት ያደረገው ንግግር ነው። ይህ ንግግሩ ያው ስቲቭ ጆብስ ህይወቱ ያለፈው በካንሰር በሽታ ታሞ ነው። ነገር ግን በካንሰር በሽታ ታሞ ራሱ አፕል ማርክ የተባለው የአፕልን ምህዳራዊ ዋና መስሪያ ቤት በምናቡ ሰርቶ በራሱ ባንደበቱ ያወራበት ንግግር ነበር። ስቲቭ ጆብስ በካንሰር በሽታ እንኳን ታሞ አስቡት፣ አፕል ኩባንያ ለወደፊት ይህንን ነገር ይሰራል በሚል እጅግ በጣም ረቂቅ የሆነ ሐሳቡን አጋርቷል ማለት ነው። እንግዲህ በትንሹ የስቲቭ ጆብስ ታሪክ ይህን ይመስላል። ታሪኩን እንደወዳችሁ እርግጠኛ ነኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ